ኦኬ ላስት ቪዲዮ ላይ ሌሎች ፖይንቶችን ዲስከስ አድርገን ነበር ስለ ማይክሮሶፍት ወርድ። ዛሬ በዚህ ቪዲዮ ላይ ማይክሮሶፍት ወርድ ላይ እንዴት ቻርቶችን መስራት እንደምንችል እናያለን። በጣም ቀላል ስቴፕ ነው። ነገር ግን የምትሰሩትን ቻርት መጀመሪያ ማዘጋጀት ይኖርባችኋል። ዳታችሁን ማዘጋጀት ይኖርባችኋል። ዳታችሁ ላይ ተመስርታችሁ ደግሞ የትኛው ቻርት ለእናንተ ዳታ ስዊተብል ነው የሚለውን ማየት ይኖርባችኋል ማለት ነው። ከዛ ባለፈ እነዚህን ካስተካከላችሁ በኋላ አድ ማድረግ ወይም ደግሞ ቻርቶችን ወደ ማይክሮሶፍት ወርድ አድ ማድረግ በጣም ቀላል ነው። ሶ ማይክሮሶፍት ወርድ ከከፈታችሁ በኋላ መጀመሪያ አድ የምታደርጉትን ቻርት በኤክሴል ላይ ማዘጋጀት ይኖርባችኋል። ካላዘጋጃችሁም ችግር የለውም፣ ቀጥታ እዚሁ ላይ አድ ማድረግ ትችላላችሁ ማለት ነው። ሶ መጀመሪያ ቀጥታ የምትሄዱት ወደ ኢንሰርት ታብ ነው። ኢንሰርት ታብ ላይ ኢንሰርት የምናደርገው ቻርት ነው። ስለዚህ ቅድም እንዳልኳችሁ የእናንተን ዳታ የሚመጥን ቻርት መሆን አለበት። ለምሳሌ ይሄ ዳታ ወይም ማን ነው ይሄ ቻርት ለየትኛው ዳታ ነው ስዊተብል የሆነው ወይም ደግሞ ፓይ ቻርት የምንለው አለ። ይሄኛውን ዳታ መጠቀም ከፈለጋችሁ ይህንን ዳታ መጠቀም ትችላላችሁ። አጌን ሌሎች አሪፍ አሪፍ ቻርቶች አሉ። የእናንተን ዳታ በበቂ ሁኔታ ሪፕሬዘንት የሚያደርጉ ቻርቶች አሉ። እነሱ መጠቀም ትችላላችሁ። እንደምታዩቸው አሪፍ አሪፍ ቻርቶች አሉ። ላይን ቻርት የምንለውም አለ። እነዚህን ቻርቶች መጠቀም ትችላላችሁ። ሶ እናንተ የምትፈልጉትን ወይም ደግሞ የመረጣችሁትን ቻርት ካገኛችሁ በኋላ ቀጣይ ምንድነው የምታደርጉት? ኦኬ የምትለዋን ለምሳሌ እኔ ላይን ቻርት ውስጥ ይሄኛውን ላይን ዊዝ ማርከርስ የሚለውን መረጥኩኝ። ሌሎችም አሉ። ላይን ዊዝ ማርከር የሚለውን ከመረጥኩኝ በኋላ ኦኬን ክሊክ አረጋለሁ። በመቀጠል ዳታችሁን ማዘጋጀት ይኖርባችኋል። የምታስገቡትን ዴታ ማዘጋጀት ይኖርባችኋል። ለምሳሌ እዚህ ጋር እንደምታዩት ያው ራሱ ያመጣላችኋል። ማይክሮሶፍት ኦፊሳችን የሚለያይ ከሆነም ችግር የለውም። ዳትማች የሆነ ልዩነት ስለሌለው በተመሳሳይ መልኩ ሌሎች ማይክሮሶፍት ኦፊስ ላይ አድ ማድረግ ቻላችሁ። ይሄ ማይክሮሶፍት ወርድ ነው። ነገር ግን ቻርቱን ዳታ አድ የምታደርጉበት ኤክሴል ለብቻ ይከፍትላችኋል ማለት ነው። ለብቻ እንደምታዩት ይከፍትላችኋል። እችኛው ስለማታስፈልግ ኤክስ ልበላት። ሶ ይሄኛው ኤክሴላችን ነው፣ ዳታችን አፕዴት የምናደርግበት ነው። ዳታችን እዚህ ጋር አፕዴት ስናደርግ ደግሞ ቻርቱ ላይ ሪፍሌክት ያደርጋል ማለት ነው፣ ወይም ደግሞ ቻርቱ ላይ ይታያል ማለት ነው። ለምሳሌ ይሄንን ከ2 ወደ 8 ብቀይረው ኢንተር ካልኩት እንደምታዩት ቻርቱ ይቀየራል ማለት ነው። እንደምታዩት ወደ 8 ከፍ ይላል ማለት ነው። ስለዚህ ዳታችሁን በዚህ መልኩ ማስገባት ትችላላችሁ። እነዚህን ስሞች ኤዲት ማድረግ ትችላላችሁ። ለምሳሌ እዚህ ጋር የፈለጋችሁትን የእናንተን ዴታ ማስገባት ትችላላችሁ። ስለዚህ እነዚህ ኮለምን ናቸው። ወደ ቻርቱ ላይ ስትመጡ ደግሞ እነዚህ ሪፕሬዘንት የሚያደርጉት ቨርቲካል ላይኑ ነው ማለት ነው። ቨርቲካል ላይኑ ነው ወይም ደግሞ ሲሪየስ 1 ሲሪየስ 2 ሲሪየስ 3 የሚሉት ሪፕሬዘንት ወይም ደግሞ እነዚህ ቫልዩዎች ሪፕሬዘንት የሚደረጉት በቨርቲካል ነው። እዚህ ጋር ካታጎሪ ደግሞ የሚሉት ሪፕሬዘንት የተደረጉት በሆሪዞንታል ነው ማለት ነው። ስለዚህ ካታጎሪ 3 3.5 ሲሪየስ 1 ላይ ሲሪየስ 2 ላይ 4.1 1.8 ሲሪየስ 3 ደግሞ 3 ላይ አለ። ስለዚህ እነዚህ ሶስት ዴታዎች ሲምፕሊ እነዚህን ሶስት ሮዎች ሪፕሬዘንት ያደርጋሉ ማለት ነው። እነዚህ ምንድን ናቸው? አንድ እችኛዋ ሪፕሬዘንት የምታደርገው 1.8 ናት which is ሲሪየስ 2 ሪፕሬዘንት ያደርጋል። እንዲሁም ደግሞ ሁለተኛው ግሬ ከለር ያለው እዚህ ጋር ማየት ትችላላችሁ ሲሪየስ 3 ነው ሪፕሬዘንት የሚያደርገው። ስለዚህ 3ን ሪፕሬዘንት ያደርጋል። እንዲሁም ደግሞ ሰማያዊ ከለሩ እዚሽ ጋር ያለችዋ ሰማያዊ ዶቷ የካታጎሪ 3ን የሲሪየስ 1ን ሪፕሬዘንት ያደርጋል ማለት ነው። እዚህ ጋር ዲቴል ኢንፎርሜሽን ተቀምጦላችኋል ማለት ነው። ስለዚህ ምንድነው የምታደርጉት እናንተ እዚህ ጋር ያለውን ዳታ ዲሊት አድርጋችሁ በራሳችሁ ዳታ ሪፕሌስ ማድረግ ትችላላችሁ። ሪፕሌስ ካደረጋችሁ በኋላ ቻርቱ ላይ ማየት ትችላላችሁ ማለት ነው። ምናልባት ይሄ ኤክሴል የማይመጣላችሁ ከሆነ ካልመጣላችሁ ላሳጋችሁ በምን አይነት መልኩ መልሳችሁ እንደምታመጡት። ያው እንደምታዩት ኦልሬዲ እዚህ ጋር ቻርቱ አለ። ነገር ግን ኤክሴሉን ከማምጣቴ በፊት አንዳንድ ኦፕሽኖችን እንይ። የመጀመሪያው ኦፕሽኖችን ኤሌመንቶችን አድ ማድረግ ትችላላችሁ። ለምሳሌ እዚህ ጋር መጥቼ አድ መንካት ትችላለሁ፣ ወይም ደግሞ እዚህ ጋር አድ ቻርት ኤሌመንት የምትለዋን ከነካችሁ ተመሳሳይ ኦፕሽን ይሰጣችኋል። ለምሳሌ የአክሲስ ታይትል እዚህ ጋር ያለውን ታይትል አድ ማድረግ ከፈለኩኝ አክሲስ ታይትል የምትለዋን ክሊክ ማድረግ ነው ማለት ነው። ስለዚህ እዚህ ጋር የአክሲሱን ታይትል እሰጣለሁ። ስለዚህ እዚህ ጋር ሲሪየስ ብዬ እጽፋለሁ ማለት ነው። ምክንያቱም እነዚህ ነምበሮች ሪፕሬዘንት የሚያደርጉት ሲሪየስ ስለሆነ ማለት ነው።
ስለዚህ ሲሪየስ ብዬ አድ ማድረግ ቻለሁ ማለት ነው። ነገር ግን ካልፈለኩት ሲምፕሊ ሪሙቭ ማድረግ ትችላላችሁ። ሪሙቭ ለማድረግ ሲምፕሊ መጀመሪያ ቻርቱን ክሊክ ታደርጋላችሁ። ሁለት ኦፕሽን ይመጣላችኋል። ወደ ቻርት ዲዛይን ትሄዳላችሁ። ስለዚህ እዚህ ጋር ትመጣላችሁ። አክሲስ ታይትል ደን ፕራይመሪ አክሲስ ታይትል እንደምታዩት ይችኛውን ስትነኩ ያጠፋዋል ማለት ነው። ወይም ደግሞ እዚህ ጋር መታችሁ በቀላሉ አክሲስ ታይትል የምትለዋን ቼክ ስታደርጉ ይመጣል ማለት ነው። ከዛ ባለፈ ዳታ ሌብሎችን አድ ማድረግ ከፈለጋችሁ ወይም ደግሞ ዳታ ቴብሎችን ከታች ከዚህ በፊት የሰራንባቸውን ኤክሴሉ ላይ ያለውን ዳታ እዚህ ጋር አድ ማድረግ ከፈለጋችሁ አድ ማድረግ ቻላችሁ። ወይም ደግሞ ኤረር ባሮችን አድ ማድረግ ከፈለጋችሁ አድ ማድረግ ትችላላችሁ ማለት ነው። እንደየፍላጎታችሁ እነዚህን ቼኮች ቦክሶች ቼክ እያደረጋችሁ መሞከር ትችላላችሁ። ስለዚህ ቻርቱን ነክቼ ላሳጋችሁ። ቻርቱን ስትነኩት ሁለት ኦፕሽን ይመጣላችኋል፣ ቻርት ዲዛይን እና ፎርማት። ስለዚህ ኤሌመንቶችን በቀላሉ አድ ማድረግ ቻላችሁ። ከዛ ባለፈ ኩዊክ ሌአውት የሚለው ከአድ ቻርት ኤሌመንት ጋር ተመሳሳይ ነው። ነገር ግን ይሄኛው ኩዊክሊ አድ የሚያደርግላችሁ ነው። እንደምታዩት ቴብሉንም አዳርጎኛል፣ አክሲስ ታይትሉንም አዳርጎልኛል። እነዚህን ኦፕሽኖች አድ ያደርግልኛል። ስለዚህ እናንተ የምትፈልጉትን የሚመቻችሁን እንደምታዩት ባዶ ማድረግ ትችላላችሁ ማለት ነው። የሚመቻችሁን በቀላሉ ከኩዊክ ሌአውት ላይ ማግኘት ትችላላችሁ ማለት ነው። እኔ ለአሁኑ እቺን ላርጋት። እንደምታዩት እቺ አሪፍ ናት። ስለዚህ እቺን አረጋታለሁ። ስለዚህ ሁለቱን ኦፕሽን መጠቀም ትችላላችሁ። ከዛ ባለፈ የቻርት ከለሮችን ቼንጅ ማድረግ ትችላላችሁ። እነዚህ የምታዩቸውን ከለሮች በሌላ ከለር ሪፕሬዘንት ማድረግ ከፈለጋችሁ አክቹዋሊ ይህንንም ቼንጅ ስታደረጉት ከላይ ያሉትም ሲሪየሶች አፕዴት ስለሚሆኑ ችግር አያመጣባችሁ ማለት ነው። እኔ ወደ በፊቱ መልሷለሁ፣ በፊቱ ከለሩ ስለተመቸኝ። ከዛ ባለፈ የቻርት ስታይሉን መቀየር ትችላላችሁ። ለምሳሌ ባክግራውንዱ እንደምታዩት ይሄኛው ማች ሞር የተሻለ ነው። ስለዚህ ይችኛውን ክሊክ አደርጋለሁ። ትንሽዬ ዙም ላድርግ እንዲታያችሁ። ያ እንደዚህ ይሻላል። በዚህ አይነት መልኩ መቀየር ትችላላችሁ። ይህንን ቻርት ስታይል ብላችሁ መቀየር ትችላላችሁ። ከፈለጋችሁ ደግሞ ሞር አድቫንስድ የሆኑ ኤዲቲንግ ኦፕሽኖችን ለማግኘት ቻርቱን ክሊክ ታደርጉና ወደ ቻርት ዲዛይን ላይ ትገባላችሁ። በመቀጠል ሴሌክት ዳታ የምትለዋን ትነካላችሁ። እዚህኛው ኦፕሽን ላይ ስፔሻሊ ለምሳሌ አሁን ኮለመን ላይ ያለው ሲሪየስ ነው፣ ወደ ጎን ደግሞ ያለው ሮ ላይ ያለው ደግሞ ካታጎሪ ነው ማለት ነው። እዚጋ እንደምታዩት ካታጎሪ እና ሮ ነው። ይህንን ስዊች ማድረግ ትችላላችሁ። ለምሳሌ ሲሪየሱ ከታች ካታጎሪው ደግሞ በዚህ ጋር እንዲሆን ከፈለጋችሁ ስዊች ሮ የምትለዋን ክሊክ በማድረግ በቀላሉ መቀየር ትችላላችሁ። ኦኬ ስትሉት ካታጎሪ እና ሲሪየሱን ቼንጅ ያደርግላችኋል ማለት ነው። እንደምታዩት ካታጎሪ ነው ይሄ ሪፕሬዘንት የሚያደርገው፣ እችኛዋ ደግሞ ሪፕሬዘንት የምታደርገው ሲሪየሱን ነው ማለት ነው። ስለዚህ በዚህ አይነት መልኩ መቀየር ትችላላችሁ። እኔ እሱን ስዊች ማድረግ ስለማልፈልግ ወደ በፊቱ ስዊች ያደርጓሉ። ስለዚህ ሴሌክት ዳታ የምትለዋን ነካለው። በመቀጠል ሴሌክት ዳታ የምትለዋን ከነካችሁ በኋላ ስዊች ሮ እና ኮለመን ትሉታላችሁ። በመቀጠል ኦኬ እንለዋለን ማለት ነው። ናው እዚህ ጋር ካታጎሪ ይሆናል፣ እዚህ ጋር ሲሪየስ ይሆናል ማለት ነው። ይህንንም ኦፕሽን መጠቀም ትችላላችሁ ማለት ነው በዚህ አይነት መልኩ። ከዛ ባለፈ ኤዲት ዳታ የምትለዋን ክሊክ ካደረጋችሁ ምናልባት ይሄኛው የምትሰሩበት ዳታ የምታስገቡበት ኤክሴል ከጠፋ በቀላሉ ኤዲት ዳታ የምትለዋን ክሊክ ስታደረጉ ያመጣላችኋል ማለት ነው። ኤክሴል ፋይሉን ያመጣላችኋል። ኤክሴል ፋይሉን ስፔሲፊካሊ ከታች ለብቻ ይከፍትላችኋል፣ ወይም ደግሞ ጠቅላላ በኤክሴል ይሄኛው ከታች የሚከፍትላችሁ ነው። ነገር ግን በኤክሴል በራሱ ኤክሴል መክፈት ከፈለጋችሁ ሴሌክት ኤዲት ዳታ የምትለዋን ክሊክ ታደረጉና ኤዲት ዳታ ኢን ኤክሴል የምትለዋን ክሊክ ታደረጋላችሁ። በመቀጠል ፉል ኤክሴል ሶፍትዌሩን ይከፍትላችኋል ማለት ነው። ናው እዛ ላይ ማች ሞር የሆኑ አድቫንስድ የሆኑ ኦፕሽኖችን ማግኘት ትችላላችሁ። ለምሳሌ ፋይል ካላችሁ የራሳችሁን ፋይል ኦፕን ማለት ትችላላችሁ። ስለ ኤክሴል የተሰራውትን ቱቶሪያል ቼክ አውት ማድረግ ትችላላችሁ። አጌን እዚህ ላይም ዳታችሁን አፕዴት ማድረግ ትችላላችሁ። ይህንን ቼንጅ ለዋለሁ። ምናልባት ይሄንን ሰርታችሁ ይሄ ቻርት የማይመቻችሁ ካልተመቻችሁ ቻርት ታይፑ መቀየር ትችላላችሁ። አሁን ለምሳሌ እኔ እየተጠቀምኩ ያለሁት ላይን ቻርት ነው። ስለዚህ ወደ ፓይ ቻርት መቀየር ከፈለኩኝ ወይም ደግሞ ወደ ባር ቻርት መቀየር ከፈለኩኝ ባር ቻርትን ክሊክ አድርግና የምፈልገውን ባር ቻርት ታይፕ መርጣለሁ። ከመረጥኩኝ በኋላ በቀላሉ ኦኬ የምትለውን ክሊክ አደርጋለሁ። ስለዚህ ላይን ቻርቱን ወደ ባር ቻርት ይቀይርልኛል ማለት ነው። ስለዚህ በዚህ አይነት መልኩ ቼንጅ ማድረግ ትችላላችሁ። ከዛ ባለፈ ፎርማት ኦፕሽን አለው። ፎርማት ኦፕሽን ላይ ስፔሲፊካሊ የቻርታችሁን ስታይል ቼንጅ ለማድረግ ሜንሊ ስታይሉን ቼንጅ ለማድረግ የሚያገለግሉ ኦፕሽኖች ነው ያሉት። እነዚህን ኤክስፔሪመንት ማድረግ ቻላችሁ። ለምሳሌ ባክግራውንዱ ላይ ያለው ላይን ቼንጅ ማድረግ ከፈለጋችሁ፣ ኦር ቴክስቶችን ቼንጅ ማድረግ ከፈለጋችሁ፣ የቴክስት ከለሮችን ለምሳሌ ችኛውን ክሊክ አድረግና የቴክስት ከለሩን ቼንጅ ማድረግ ከፈለጋችሁ አጌን በስታይል ላይ ገብታችሁ ቼንጅ ማድረግ ትችላላችሁ። ለምሳሌ በዚህኛው ቼንጅ
አፕዴት ማድረግ ትችላላችሁ። እንደምታዩት ታይትሉን ቻርት ታይትሉን አፕዴት ማድረግ ትችላላችሁ። ስለዚህ ይሄኛው ከፎርማቲንግ ጋር የተያያዘ ነው ወይም ደግሞ ከማሳመር ጋር የተያያዘ ነው ማለት ነው። ስለዚህ እነዚህን ሞር ኤክስፐሪመንት ማድረግ ትችላላችሁ እየገባችሁ። ስለዚህ ዳታችሁን በዚህ መልኩ ሪፕሬዘንት ማድረግ ትችላላችሁ። ወርድ ላይ በዚህ አይነት መልኩ አፕዴት ማድረግ ትችላላችሁ። ለምን ይጠቅመናል? ለምሳሌ ዳታችሁን በቴብል ከማስቀመጥ ይልቅ በቻርት ብታስቀምጡት ማች ሞር ሪኮመንድድ ነው። በጣም ኢንተራክቲቭ ነው። በጣም አትራክቲቭ ነው። ይስባል። ለሰውም ለማስረዳት በጣም ሲምፕል ነው የሚሆነው ማለት ነው። ስለዚህ ምናልባት ከዚህ በፊት ቴብል የምትጠቀሙ ከሆነ በቀላሉ ቴብላችሁን በዚህ አይነት መልኩ በቻርት ሪፕሬዘንት ማድረግ ትችላላችሁ። ስለዚህ ኢንሰርት ኦፕሽን ውስጥ ገብታችሁ ቻርት ኦፕሽንን በመጠቀም በቀላሉ ለአይን ሳቢ የሆኑ ለኤክስፕሌን ለማድረግ ለማብራራት suitable የሆኑ የቻርት ቴብሎችን ወይም ደግሞ የቻርት ፊገሮችን ወይም ደግሞ ኢሉስትሬሽኖችን መጠቀም ትችላላችሁ ማለት ነው። ዛሬ በዚህ ቪዲዮ ላይ ይዤላችሁ የመጣሁት ይሄንን ይመስላል። ቀጣይ ቪዲዮ ላይ በቀጣይ የማይክሮሶፍት ወርድ ቱቶሪያል እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ቻው